ፈጣሪ ከሰጠን እጅግ በጣም ድንቅ ከሚባሉ ስጦታዎች ውስጥ አንዱና ዋነኛው ሰብኮንሺየስ ማይንድ። ሰብኮንሺየስ ማይንዳችን የሚባለው እንግዲህ ሁሉ ነገራችን ብለን እንውሰደው። ነገር ግን የሰብኮንሺየስ ማይንዳችን ብሩህና ድንቅ ሆኖ ተፈጥሮ እያለ ባደግንበት ማህበረሰብ እና ወግ ልማድ ሊሆን ይችላል፣ በተለያዩ አሉታዊ በሆኑት ማለት ነው። ስለዚህ ባነበብናቸው መጽሐፎች በአስተማሪዎቻችን የድንዝዝ አቅምህን ወቅ እየተባልክ እናድግና ያ ብሩህ የነበረው አይምሮአችን ጽልማሞት ይለብሳል ማለት ወይም ጨለማ ይሆናል ማለት ነው። ስለዚህ በሰባቱ የህይወት ዘርፎቻችን ላይ ያድግና በጤና ህይወታችን፣ በቤተሰብ ህይወታችን ሊሆን ይችላል፣ በማህበራዊ ህይወታችን ሊሆን ይችላል፣ በራዕይ ህይወታችን ሊሆን ይችላል ማነቆ ይሆኑብናልና መድረስ የምንፈልገው ህልማችንና ድሪማችን ላይ እንዳንደርስ አንቆ ይዘናል ማለት ነው። ስለዚህ ብዙዎቻችን በጣም ብዙ ሰዎች እኔም ጨምሮ ድሮ የምናደርገው ነገር ምንድን ነበር? ውጭ ላይ ለመፍታት እንሞክራለን። ሚስቴ ናት ብለን እናስብና ሚስታችን ጋር እንለያይና ቤተሰባችንን እንበትንና እንሞክራለን። ስንሞክር አሁንም ተይዘናል። ከዛ አንዳንዶቻችን ደግሞ እንመለስና በቃ ስራዬ ነው ማለት ነው ብለን እናስብና ከምንወደው ስራ እንወጣና ሰዎች ሲለወጡ ስላየን ብቻ እንወጣና እናደርጋለን የሆነ ያላጠናነውን ቢዝነስ ያላፋሽናችን እንጀምራለን። ከዛ በኋላ አሁንም ቢዝነሳችንን ጀመር አሁንም አላሳካንም፣ አንደርስም። ሰብኮንሺየስ ማይንዳችን ከዛ ጋር አስሮ ይዞናል ማለት ነው። ስለዚህ እኔና አንዳንድ ሰዎች ብልህ የሆኑ ሰዎች ማደንቃቸው ሰዎች የምናደርገው ምንድነው? ሐሳቡን ስሜታዊ በሆነ መንገድ ስለሆነ ፕሮግራም የምንደረገው ያን ነገር ምን እናደርገዋለን? ሐሳቡን እንቀሰቅሰውና የነብር እንጅራት አይዙም ከያዙ አይለቁም እንለዋለን ማለት። ስለዚህ እንይዝና ወደ ኋላ ስሜት ወደ ተፈጠረበት ሰዓት እንመለስና ሰብኮንሺየስ ማይንዳችን ውስጥ እንደርሳለን ማለት። ስለዚህ ገፎ አንቆ ይዞን የነበረውን ጥልማሞት እናነሳና ብሩህ የሆነ አይምሮአችንን እናገኛለን ማለት ነው። ከዛ በኋላ ምንድነው የምናደርገው? ይሄንን ስሜት በስሜት ፕሮግራም የተደረገብንን ነገር አሁንም እኛም በስሜት እንገባና እናደርገዋለን አድርገን እንፈተዋለን ማለት ነው። ስለዚህ አንቆ የያዘን ነገር ባዶ ይሆንና መድረስ የምንፈልግበት ህልማችን ላይ እንደርሳለን ማለት ነው። ስለዚህ እርቦን የነበረውን ለስኬት ተረበን የነበርነው ሰዎች ምን እናደርጋለን? መብላት እንጀምራለን ማለት ነው። ከዛ በኋላ ደግሞ ምንድነው የምናደርገው? ለዘመድ ለወዳጆች ለጓደኞቻችን ምን እናደርጋለን? መድረስ እንጀምራለን ማለት ነው። ስለዚህ በኢትዮጵያ ምስራቅነት ለአፍሪካ ፀሐይ መሆን እንጀምራለን ማለት ነው። በዛ መንገድ ህልማችንን እናሳካለን። ለጊዜው ይቀጥላል።